አረንጓዴ መሬት ሰማያዊ ሰማይ ውሃ ሙሉ ባህር ወንዙም ሁሉ ዳናዬ እንላለን ሁሌም እንድንኖር በዓለም ላይ ዛፍ ይኑር ዝናብ ዛሬ ከሊቅ እስከ ደቂቅ ታላላቆች፣ ሽማግሌዎች፣ ታናናሾች፣ ወጣቶች፣ ታዳጊዎች፣ ሴቶች፣ የሀገር ሽማግሌዎች፣ ሁሉም ኢትዮጵያዊ በሁሉም ስፍራ ይህንን ጥሪ ተቀብሎ ላደረገው አስደናቂ ምላሽ በኢፌዴሪ መንግስት ስም ለኢትዮጵያ ሕዝብ ያለኝን ክብርና ፍቅር መግለጽ እፈልጋለሁ። ኢትዮጵያ ውስጥ የምናስበው ብልጽግና አሁን ዛፍ ካልተከል ገንዘብ በገንዘብ ብንሆንም የተሟላ ብልጽግና ማረጋገጥ አይቻልም። ነዳጅ አግኝተን የተለየ ማዕድን አግኝተን ብር ብናገኝም ኢንቫይሮመንታችን ለኑሮ ምቹ ካልሆነ በስተቀር የተሻለ ፎቅ የተሻለ መኪና ሊኖረን ይችላል። ነገር ግን ሰዎች መጥተው የኢኮሲስተሙ ጋባዥ የሆነ ምድራዊ ገነት የሆነ ውሎ የሚታደርበት አገር ነው ሊሉን አይችሉም። ነዳጅ ስላላቸው ገንዘብ አላቸው ነው ሊሉን የሚችሉት። ስለዚህ በሌላ ሀገር የምንቀናውን ነገር ቢያንስ ልጆቻችን መኖር እንዲችሉ ዛፍ መትከል አስፈላጊና ጠቃሚ መሆኑን አስቦ መስራት ያስፈልጋል። በርከት ያሉ ስራዎች ተጀምረው የሚቀሩ ሳይሆን ሁሉም ባስቀመጥንላቸው እቅድ መሰረት እየተጠናቀቁ የኢትዮጵያን ብልጽግና፣ የኢትዮጵያን መጽናት፣ የኢትዮጵያን መላቅ ሊያረጋግጡ እንደሚችሉ ከሚያሳዩን ስራዎች ውስጥ አንዱ የአረንጓዴ አሻራ ነው። እናቴ ትሙት የትምህርቴን ብርሃን ልጅነቴን